ጤና ይስጥልኝ ጋዜጠኛ ሙዲ ነኝ። የኢትዮጵያን ብሔረሰቦች የምናስተዋውቅበት የኢትዮጵያ ቀለማት ፕሮግራማችን ቀጥሏል። ትላንት ቀን 1 ላይ ስለ ኦሮሞ ብሔረሰብ አይተም ቪዲዮን ከፍተኛ መነጋገሪያ ሆኗል። ዛሬ ቀን 2 ላይ ደግሞ የጥበብ የጀግንነትና የታሪክ መፍለቂያ ወደ ኩሩ የአማራ ብሔረሰብ እንጓዛለን። የአማራ ብሔረሰብ ለኢትዮጵያ ብሎም ለዓለም ስልጣኔ ያበረከተው አስተዋጽኦ እጅግ የላቀ ነው። በዓለም ድንቅ ከሆኑት የላሊበላ ውቅር አብያተ ክርስቲያናትና እስከ ፋሲለ ግንብ ከጥንታዊ የግዕዝ ስነ ጽሑፍ እስከ ዘመናዊ የኪነት ጥበብ የአማራ አሻራ የማይነካው የታሪክ ዘርፍ የለም። ብሔረሰቡ የራሱ ፊደል፣ የቀን መቁጠሪያና ጥንታዊ የፍልስፍና ስርዓት ያለው የታሪክ ባለቤት ነው። አማራ በሰሜን፣ በደቡብ፣ በምስራቅና በምዕራብ ጎጃም፣ በጎንደር፣ በወሎና በሸዋ ሰፊ ምድር ላይ በውበት ተሰራጭቶ ይገኛል። የጎጃም ግብርና ትጋትና ቅኔ፣ የጎንደር የነገሥታት ታሪክና የፈረሰኝነት ጥበብ፣ የሸዋው የጥበብና የአስተዳደር ሚና እንዲሁም የዓለም ምሳሌ የሆኑት የወሎ ተቻችሎ የመኖር ባህልና መንዙማ ሁሉም የአማራን ሁለንተናዊ ውበትን ያሳያል። አማራ ባለማኅተብ በሚለው መጠሪያ ይታወቃል። ይህም ለቃሉ ታማኝ፣ ለእምነቱ ጽኑና ለሀገሩ መሥዋዕት የሚሆን ጀግና ሕዝብ መሆኑን ይገልጻል። እንግዳ ተቀባይነት፣ ለታላላቆች ክብር መስጠትና ይሉኝታ የብሔረሰብ ዋነኛ መገለጫዎች ናቸው። እንደ ጥምቀትና መስቀል ያሉ ታላላቅ በዓላት በብሔረሰቡ ዘንድ በድምቀት በልዩ ሥርዓት ይከበራሉ። አመጋገብ ረገድ የአማራ ኩሽና እጅግ የበለጸገ ነው። በቅመማ ቅመም የታወቀ ዶሮ ወጥ፣ ጥሬ ሥጋና ልዩ ልዩ የጥራጥሬ ምግቦች ይታወቃሉ። በአለባበስ ረገድ ደግሞ በነጭ ጥጥ ተሰርቶ በጥበብና በከለር የሚደምቀው የአበሻ ቀሚስ፣ ወንዶች የሚለብሱት ነጭ ጋቢና ቡልኮ የብሔረሰቡ መለያዎች ናቸው። በተለይ የወሎው ሐረር እና የጎንደር ጥበብ የአሰራር ጥበባቸው ልዩ ነው። የጥበብና የጀግንነት ምድር የሆነው የአማራ ብሔረሰብ ለኢትዮጵያ ማንነት የሰጠው ዋጋ የማይተካ ነው። የዛሬው የቀን 2 ጉዟችን ይህንን ይመስላል። ቪዲዮውን ሼር በማድረግ ለኩሩ ሕዝብ አድርሱ። ነገ ደግሞ በቀን 3 ላይ በሌላ አስደናቂ ብሔረሰብ እንገናኛለን። ሐቀው ሐንቃ የሁላችሁም ድምፅ ነው። ይመቻችሁ።